እሺ ለአንድ ቀን ጠቅላይ ሚኒስትር ብትሆን ምን ታደርጋለህ? ለአንድ ቀን ብቻ። ለአንድ ቀን ይሄ ከባድ ጥያቄ ነው። እንዳይሰሙኝ ግን ለማንኛውም ለአንድ ቀን እንደው ብሆን ደስ ይለኛል። እና ምን ታደርጋለህ? ምን አደርጋለሁ? ይሄን የሚያናድደኝን ሰው ጨርሼው። እሺ ሁለተኛ ጥያቄ ሶስተኛ አሚን ሁለት ተጠይቋል። ሶስተኛ ጥያቄ በአለማችን ላይ ረጅም ዓመት የሚኖር እንስሳ አላውቀውም። እሺ ልንገርህ ለጠቅላላ እውቀቱ እንትን ጆን ዶልፊን ይባላል። ዶልፊን ኖ ዶልፊን ሳይሆን ጆላ ዶልፊን በአደጋ ምክንያት ምናምን ካልሆነ በስተቀር አይሞት እሱ ይሁን። እሺ አራተኛ አንድ ልጨምርልህ። ሰው ስትተዋወቅ መጀመሪያ የምታየው ምንድን ነው? ሴት ነው ወንድ? ሴት ከሆነ ተረከዟን ነው የሚያየው ከታች። እሺ ወንድ ከሆነስ? ደረቱን ምናልባት። እንዴት ትለየዋለህ? ቆይ ፊቱን ሳታይ። ከዛማ ስቴፕ ባይ ስቴፕ መጀመሪያ ምኑን ታየዋለህ? መጀመሪያ የማየው በቃ ወንድ ከሆነ ፊቱን ነው የማየው። እሺ ሴትስ? ሴት እንኳን ከተረከዟን አይቼ ነው። ከዛ ደስ የሚል የተረከዟ ከሆነ ፊቷን አያለሁ። እሺ ፋሚሊ በጣም አመሰግናለሁ። እሺ እኔም አመሰግናለሁ። ሰላም እንትን ሰብስክራይብ እያስደረግን ነው መንገድ ላይ ማለት እና አንዳንድ ጥያቄዎችን ጠይቃለሁ። ከመለስክ እንግዲህ እንደ ሁኔታው ሽልማት አለው። እሺ አንደኛ ጥያቄ በቀን 1 ሚሊዮን ብር ብትሰራ ስንት ታጠፋለህ? በቀን 1 ሚሊዮን ከሰራው ለምን አጠፋለሁ? አላጠፋም። እሺ ሁለተኛ ጥያቄ የኔ ውድ ቤተሰቦች ዩቲዩብ ልጀምር ነው። ፕሮትዳር አገናኝ ኤጀንሲ የሚለውን ቸክ እያደረጋችሁ ሰብስክራይብ አድርጉ። ሁላችሁም ሰብስክራይብ እያደረጋችሁ አበረታቱ። ከዚህ በኋላ በጣም ባሪፍ ቪዲዮዎች እመጣለሁ። በደንብ አድርጌ እንዴት ነህ? እግዚአብሔር ይመስገን ደህና ነው። ሰላም እግዚአብሔር ይመስገን። ዩቲዩበሮች ነን እና ጥያቄ ልጠይቅ ፈልጌ ነው። እሺ ባለትዳር ነው? አዎ። እሺ ስለ ትዳር አንድ ጥያቄ ልጠይቅ። እሺ የትዳር ጥቅሙ ምንድነው? የትዳር ጥቅሙ ያው በግልሽ እንደምታስቢው አሁን ለምሳሌ በቤተሰብ ላይ የምታስቢውና በግልሽ የምታስቢው ልዩነት የለም። ትዳር ማለት ያው ራሱ አዲስ ተቋም ማለት ነው። አዲስ ተቋም ግንባታ ማለት ነው። በቃ ትዳር ማለት ነው። እሺ ትዳር ሊፈርስ የሚችልበት አንድ ትልቅ ምክንያት ንገረኝ። አለመተማመን ቤተሰብ ለምሳሌ አለመተማመን ሰዎች እኔ ምሳሌ አንቺ ባለትዳር እና አንቺ ባለትዳር ብንሆን እኔ በአንቺ ላይ አንቺ በእኔ ላይ እንትን የምትይ ከሆነ ወይም በገንዘብ በተለያየ ነገር ላይ እንትን የምንል ከሆነ ተበተነ ማለት ነው። ትዳር ዋነኛው ከባዱ ነገር ነው። አመሰግናለሁ። ፕሮትዳር አገናኝ ኤጀንሲ የሚል ዩቲዩብ ላይ ገብተህ ሰብስክራይብ አድርግሽ። እሺ እናመሰግናለን። ተሳክቷል። አስቸኳይ የእርዳታ ጥሪ በአለምና ጀላ ህፃን ብዙነሽ መለሰ ትባላለች። ገና በለጋ ዕድሜዋ በያዛት የነርቭ